እስቲ ይምጡ እስቲ ይምጡ። ምን ሆኑ? በጣም ሕክምና እየተረዳው ነው ያለው። ሶማሌ ክልል ሄጄ የበረሃ ተርም ነው በከፍተኛ ሕክምና ነው። የበረሃ ተርም እስቲ ይምጡ እስቲ መኪናው ነው ዝግት ያርጓት ወርሽ እንዴት ነው? እግዚአብሔር ምን ሆነብኝ? እኔ በጣም ታወቅኩ ሰው ነኝ። የህንጻ ኮንስትራክሽን ሰራተኛ ነኝ። ኮንስትራክሽን ይሰሩ ነበር? አዎ። እና ጀነራል ፎርማን ነኝ። አሁን ሶማሌ ክልል ጅጅጋ ቤተ መንግስት ነበርኩ ያለው። እሺ። አሁን እዛ እየሰራው ያለው አንድ ሶማሌ ተነስ፣ አንተን የመሰለ ጭንቅላት ያለ ሰውዬ ለምን እዚህ ትሰራለህ? ና እኔ ስራ ሰጣለሁ። PWC የሚባል የውጭ ድርጅት አለ እዛ ልውሰድህ አለኝ። ድሬዳዋ መጣኝና PWC አስገባኝ። አሁን አዲጋላ የሚባል አለ 30 ከስልህ ሚቴክስ ያወጣው 38 የውሃ ጉድጓዶች አሉ። የነዛን ውሃ ድሬኔጅ ለመስራት ኮንትራት ያስ ጭራሽ ተምረዋል ጭራሽ? አዎ ተምሬያለሁ። እውነት የድሮ ተማሪ ነኝ። በደርግ ሰዓት ሁሉ ተማርኩ ነኝ። እድሜ ኢትዮጵያ ሙሉ በሙሉ የረገጥኩ ሰው ነው። ህንጻ ኮንስትራክሽን ማላውቀው የአንገረብን ድልድይ ትልቁን ድልድይ የሰራሁት እኔ ነኝ። አልጋ ያዝኩና ቀረሁ። ጓደኞች የሚያውቁ መሀንዲሶች እየረዱኝ እዚህ ደረስኩኝ። አሁን ግን ሰፈር ላይ እነሱን ማስቸገር ጠልቼ እዚህ አካባቢ መጥቼ ብጠይቀው መለመንም አልችልም። አሁን የቤት ኪራዩን ባለቤቴም ወደ ሀገር ቤተሰቦች አሸኘኋት። ምን ታምናት በችግር ምክንያት? አዎ እዛ በቃ ይባሁን ቁጭ እላለሁ። ሰውነቴ አንድ ሴት መልስና ደህና ሁናለሁ። ጭንቀቱም እኮ ነው አባቴ። አሁን 33 ሺህ ብር ተቀጠርኩና ፉቲን ገብቼ ለሰራ ስል እዛው እንዴት ይመጣ ህመሙ አቅም አልቻለም። ጉልበት ምንም ነገር የለም። አዎ በቃ ቀላል በሽታ ለመያዘኝ በጣም ከዛ በኋላ እግዚአብሔር ይመስገን አሁን እንዲህ ያልኩኝ። አሁን የቤት ኪራይ አንገፍግፎ እንደዚህ ከሰፈር አካባቢ የቤት ኪራይ ስንት ነው የሚከፍለው? 7300 ብር። በእውነት አሁን ጨምሩ የኔ አባት። አዎ አይ እዚህ ሀገር እኮ መኖር አይቻልም አባቴ። አዎ ከባድ ነው የቤት ኪራዩ ምንም በቃ ሁሉም ነገር ከባድ ነው በጣም እንጂ። አሁን በቃ አለሁ የኔ አባት ግራ ይገባኝ ይረበኛል። በቃ ዳቦ ገዛና በውሃ በልቼ ተኛለሁ። ከሰው ጋር በቃ ወልቅ ብለው 11 ሰዓት መውጣው ከቤት ሄጄ በተስኪያ ሄጄ እምባዬን ማልቀስ በቃ ምን አሁን በቃ እዛ ሁለት ሻንጣ ሙሉ ልብስ ትቼ ነው የመጣሁት። ዳላ ላይ ሌላ ቦታ ሶማሌ ክልል። አዎ ቦታው ትልቅ ቦታ ነው። እርሻ እያረስኩ እያለሁ እኔ ኢሳ ነው ሶማሌ ነው። እኔ ይሄ ቦታ አብድሌ የሰጠኝ ቦታ ነው። በጣም በአስቸኳይ ከዚህ ቦታ ጠፋለ ሌሊቱ 96 ኪሎ ሜትር በእግሬ ሄድኩኝ ሰራተኞቼን ትቼ። እነሱም እንደገና ሌሊቱ ተከትለው መጡ። በቃ ከዛ በኋላ እነሱ እንደዛ ሆነው መጥተው ድሬዳዋ ላይ ያዝ ሹፍት አለ አሁን በቃ በዚህ ላይ ደግሞ ይሄውን አፍንጫዬ እንትን ሳይነስ እሱ ደግሞ በጥብጥ ያደረገኝ በቃ ሲጀምረኝ እንደዚህ ያደረገኛል። ፊት እንደዚህ ይታወቃል አባቴ ፊት ይታወቃል። አዎ በጣም እና በቃ ጭንቅ እያለኝ አንዳንድ ራስን በራሴ አጥፋስን በተስካር ሄጄ እየጸለይኩ እንዴት ይሄን ነገር አደረገ እዚህ ሁሉ ደረጃ ደረስኩ ሰው ነኝ። አሁን ሁሉም ጓደኞችም ሸሹ። ሰው በችግሩ ሰዓት እኮ የሚገኝ ሰው ችግር ሰዓት ነው። አሁን አንዳንዶቹ ይመጡና ይነግሩኛል። በቃ አሁን በቃ ወንድሞቼን አስቸግሩ፣ እነሱም ተጨነቁ። በቃ አሁን እንትን ለት የፋሲካ ለታ የጸሎት ሐሙስ ወደ በላይ ስግደት ላይ ያለው ወደቁ። አሁን በስግደት ላይ ወደኩኝ። ፈስጉ ለታ ትንሽ ዶሮ ቀመስኩኝ። ወዲያውኑ በቃ ከዛ በኋላ አሁን ደግሞ
አሁን ምግብ አልበሉም? በልቻለሁ። ሽሮ በልቻለሁ። ሽሮ ያው ጾም ስለሆነ ይጾማታል። እኔም ጾም ምንም አልኩኝ። ሽሮ ነው የምበላው። እንደስ ሽሮ በላሁ። አሁን እስከ 5 እስከ 4 ችዬ በቃ ብዙ አስለፈለፍኩት አባቴ። እኔ መልእክተኛው እባላለሁ። እዚህ ሚዲያ ላይ ሰዎችን አግዝ እያሉ ሰው ይልከኛል። እና አሁን እኮ ሳይወጥ የኔ አባቴ ያው እኛ ነገ ምን ሆኖ አይታወቅም። መቆማችን አይታወቅም። ቆይ ያገኝልሃለሁ አንድ ሰው ብሎኝ ነበር። ይሄ ስፖርት ቤቱ እሱ ባለ እኔ እንኳን እንደው ምን አደርጋለሁ ብዬ ሳይሆን እንደው አባቴን ካገዘ ትንሽ ነገር ምሳ እንኳን ቢበሉ ለእኔ ትልቅ ነገር አለ። እቻውን ስንት ትመስሎታለች? እኔ እንጃ አባቴ 10,000 ብር ናት። እሺ አባቴ እድሜ ይስጥህ፣ እግዚአብሔር ይስጥህ፣ መድኃኒዓለም ይባርክህ። ቅዱስ ሚካኤል እንደው በቤት በረድኤት በረከቱን ያወጣልህ። አብርሃም ስላሴ ረድኤትን ይስጥህ። እኔ መልእክተኛ ነኝ እንዳልኩት እና እንደምትረዳኝ መንገድ እንደው ትንሽ የምቋቋምበት መንገድ ፈልግልኝ። እሺ እኔ አስተላልፋለሁ እንዳልኩት እኔ ሳልሆን ሰው ነው የሚያግዘው። ገብቶታል? እና እሱን እንደሚሆን ያድርጉ። እቺን የሚጨምሩ 10,000 ብር ነች። እሺ ለጌታ ቢያንስ ቤት ኪራይ ከከፈለች ይበቃ። ቤት ኪራይ ይችላልኛል ራሴ ነው ያንዴ የሁለት ወር ትችላለች ይችላልኛል። ይሄ እና በቃ እሱ ነው ችግሬ። መድኃኒዓለም ይስጥህ። እኔ ሳይሆን እነሱን መርቋቸው። እሺ መብርሃን እንደው እነሱን ረድኤት በረከት ትስጣቸው፣ በወጣ ይተካላቸው። ቅዱስ ሚካኤልንም ጉልበት ሰጥቶኝ እንደው ወደ ስራ ተመልሼ የሰው እጅ ከማየት ይሰውረኝ። አሜን አሜን አባቴ። የሰው እጅ ከማየት ይሰውረኝ። እሱ ትልቁ ነገር እና እድሜ ይስጥህ። ልጅ ተባረክ። በቃ ስልኬን ያዝና ስልኮን 0911 እሺ 71 87 68 እሺ አካውንት ሳለውት አለኛው ይንገሩ። እሺ መድኃኒዓለም ያገናኘ እንግዲህ 1000 257 591 542 ማን ስሞት ማን ታምሩ ዳለችው። እንግዲህ ይሄንን አይተው ሰዎች ያግዙት ዘንድ እኔም ጸሎት አደርጋለሁ። አይዞት እንግዲህ እግዚአብሔር ነው ያገናኘን፣ ለመልካም ይሆናል። እንግዲህ ጸሎት ያርጉ ሰው። እኔ በጸሎት ነው ያለው። ይሄስ እግዚአብሔር ጸሎትዎት ምላሽ አይደል? ስለዚህ ለሱ መተው ነው። እሺ እኔ እግዚአብሔር ይባርክ። አሜን። ተባረክ። ልጆች ይባረኩልህ። ቤተሰቦች በረድኤት በበረከት ይኑሩልኝ። ጤንነትን ይስጥህ እና በርተህ መቼም አንድ ነገር የሚያያዝበትን ነገር ሞክርልኝ። እኔ እንዳልኩት ነው በቃ ማስተላለፍ ነው የኔ ስራ። ከዛ በኋላ እግዚአብሔር ከፈቀደ ጸሎት ያርጉ አልኩት። ለዛ እኮ ነው ብዙ ሰው ተቀይሯል። አሁን እርስዎ ጸሎቱን ያርጉ፣ እግዚአብሔር ይፈጽምልዎት። እኔ በእኔ ጉልበት ማረገው ምንም የለም። እግዚአብሔር ስለረዳኝ ነው እዚህም ላይ መቆም የቻልኩት። አባቴ እሺ እኔ ጋር የውሸት ነገር የለም ለማለት ፈልጌ ነው። በሐቅ ነው። እኔም ጠይቀሃለሁ። እሺ በቃ ወዚህ የመጣሁኝ እሱ ማለት ነው አናግረዋለሁ። አይ ምንም የኔ መምጣት አካውንት እኮ ነው። አካውንት ሰጥቶ አይደለ? አሁን እኔ ፖስት አደርጋለሁ። ሰው ነው የሚያግዘውት። ገብቶታል? ከኔ ጋር ምንም ንክክ የለውም አባቴ። ከኔ ጋር አሁን 1 ብር አያገኙም። ከዚህ በኋላ ሚዲያ ላይ ራሱ እንትን ይላል። አካውንቶት አክቲቭ ካልሆነ ዛሬ ሄዶ አክቲቭ ያስደርጉችን ሲያስገቡ። እሺ በተረፈ መልካም ጊዜ ነው። እሺ አባቴ እግዚአብሔር ይባርክ። መልካም ጊዜ አባቴ። እሺ መድኃኒዓለም ይባርክ። አሜን። ቅዱስ ሚካኤል ይባርክ። አሜን። መብራን ቅዱስ እስጢፋኖስ ዛሬ ለተቀሩ ወስጃው ምን ማስገባት። እሺ በቃ ከዚህቹ እየቆጠብኩኝ ራሴ የምድርበት መንገድ እግዚአብሔር ይርዳዎት። ሰው የሚያግዘው ታዲያ ተስፋ አደርጋለሁ። እሺ ይሄድ ይችላሉ እዚህ በኋላ አባቴ። እሺ ጌታ። እሺ ሰላም ሁኑልኝ። መልካም ጊዜ። እሺ አባቴ። እሺ እሺ አባቴ መልካም ጊዜ። እሺ Thank you.